ያዝጇን ዝጋደጇን ከጠላው ከመስጠጇን ሳምቡንጯን ጥለት ልብሷን ጨዋናት ድረስ ልቧን She knows how to shell down like a tree She got that like make a whole of it No one can touch that kind of gear Oh damn Balu on it Oh damn Samral da bonake ብልት ይቀያየራል ከለሩ ይቀያየራል ለምን እንደሚቀያየር እኔ ዛኔ አልገባኝም Baka ተመልሶ ገባ እኔ በበኩሌ አልፈልግም ቡለ ቲሽ ሰላም ዴናችሁ ዛሬም ባበረ ቪዲዮ መጣናል ቪዲዮአችን ከመጀመራችን በፊት ሰብስክራይብ ማድረግ እንዳይረሳ ሰብስክራይብ ካረጋችሁ ደግሞ ላይክ አድርጉት ፈልጊው ነው እንዳይረሳ ወደ ቪዲዮ ቃል ገብታችሁ አንዳንዱ 1000 አንዱ 10000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ የምትሉ ካላችሁ ጠይቁና ገስት ላስገባ ልባካችሁ እንሽባለሽ ተባረክ አክሴፕት ጠይቅኝ አካውንት ሊላክልሽ ፕሮፌት ወዬ ወዳጄ እኔ ይኸው 1000 ብር አስገብቻለሁ ታረቀኝ ታደለ አርፈቸው በሚለው ኢትዮጵያ ንግድ ባንክ ቼክ ማድረግ ትችላለህ ጉቱ ነህ አዎ ጉቱዬ እወድሃለሁ ደውልልኝ በሰፊ ደግሞ ጸልልሃለሁኝ እሺ አሜን ብርክ በልልኝ በጎኔ እንደቆምክ ጌታ እግዚአብሔር በመከራ ጊዜ በጎኔ ይቆምልህ አሜን መላእክቶች ይመደቡልህ አሜን አንዳንድ ሺህ አስገባው እኔ 1 ሚሊዮን እንደ ነብይ ጠራው አሜን በኢየሱስ 1 ሚሊዮን ጠራው አሜን እስቲ መጣው ሰርኩኝ በል መጣው ወሰርኩኝ ምን ያለው መሰለ እዚህ ካሳ ሊሸጥና ምሽጥ እቃዎች አሉ በዛ እቃ ላይ ተጨምሮ የሚመጣ ገንዘብ አለ ሆኖልያ አሜን በኢየሱስ ስም ሆኖልያል ለምለም ጉቱዬ ጨምር እንገናኛለን ባክኔ አውቄ ነው ሲፈትኝ ነበር ምንም አይኔንም አያመኝም 1000 ብር ማላቁ ለማኝ ሌባ አሜን እና እኔ ልዋረድ እኔ ልቅለል አንቺ ጁኒየር እንትን መጋቢ አዞ ይመገብ እንዳው በመዳል ያለ ቁጥር ጠራው ንግድ እቃዎች ይታዩኛል ያልክ ሰውየው እኔ ባንክ ቤት ሰራተ የሚሸጠው ዕቃ አይለው እንትን በደንብ 3 ወር ጩፋሪ 3 ወር እንትና ነብይ ጨሮ እንትና ምናምን ተኬሮ እዙን ቻናል ላይ መጣድ አለብህ መቅሰም አመቻል አለብህ ዝም ብለህ ሰው ልጅ አይጨ ሌባ ይበለው አሜን አይልም እኔ የሌባ አይነ ደረቅ አይነ ጠጠርና አንተ የመጨረሻ አልቻልክበትም ተሰጧቹአሉ ቅቤ ነግድ አንተ ማራምጣ ካገር ቤት ፌስ ሎካል ፌስ ትራዲሽናል ፌስ ስለዚህ መነገድኩ ትችላለህ የከተማ ሰዎች ካገር ቤት ውጭ ምን አለን ለምን አትሰሩም እቻ አቋራጭ ሆነች በቃ ጠራ አንተ ቤት ሚሊዮን ጠራው ሚሊዮን ብትጠራ አንተ አካውንቴ ውስጥ አስገቡልኝ ትላለህ ገንዘብ የቤት ኪራይ መክፈያ የሌለ ሰውዬ ጎጥ የመሰለ ቤት ውስጥ እየኖርክ ሻዶ ውስጥ እየኖርክ አሁን ይሄ እኮ ነው ችግሩ እኮ ሻዶ ውስጥ ትኖራላችሁ የሆነ አሊ ውስጥ ትኖራላችሁ ከዛ በኋላ እኔ በ1 ሚሊዮን ባርካለሁ 1000 ብር አካውንቴ ውስጥ አስገበ ያ1 ሚሊዮን ቡራኬ የሚሰጥ ሰው የኔ 1000 ብር ምን ይሰራልሃል አንተ ሰጪዎቹስ እንዴት አይነት ላይቭ ስቶክ ናችሁ ግን ሰጪዎቹ ግን ረበስማ አሙል አሁን ያንተ ስብከት ችግሩ ምን መሰለ የደነዘዘ ህብረተሰብ እየፈጠራችሁ ነው እምጮህ ወድጄ መሰለ አንተ ነኝ ፐርሰናል እየታቃለሁ ላቀም አልፈልግም ሲጀመር አሳፋሪ ሰው መሆንን ግን ነግራለሁ የመጨረሻ አሳፋሪ ሰው ከደና ነገር ሰው ልምድ ይቀስማል ከሌባ ልምድ ይቀስማል ስፒሪት ይታደሉታል ፈጣሪ ሲመርጥ እኮ ነው መንፈስ የሚሰጥ ራስን መጋቢ ምናምን 3 የሳትም መገበቀን ችጋራም እዚህ 1000 ብር ላኩልኝ 2000 ብር ላኩልኝ ያልክ ከንጹሃን ሰራተኞች ከላባቸው ላይ እያጭበረበርክ ገንዘብ እየቀለስክ አሁን አንተ የእግዚአብሔር ሰው ነህ እግዚአብሔር ባንተ አፍ መጠራት የለበትም በቢጤዎች እስከዛሬ ሪአክሽን በሰራውባቸው ፌመስ ነን በሚሉት አፍ መጠራት የለበትም ያጭበርባሪዎች መነገጃ አይደለም እግዚአብሔር ጀለስ ተበላች እንዲም ተጀመረ በቲክቶክ ጸልይልሃል ነው 1000 ብር ና ማንም የለም እርግጠኛ ነኝ እናትዬ አሸተተን እኮ እዚህ ቶሎ እንውጣ በእናትህ 5 ፔሬድ ቁጭ ታደርጋለህ ቤት ውስጥ አንተ ነህ እኮ ምሳ ምን ልትለኝ ማፈረፍ የሚመችሽ እንት ቤት በግንቦት አንወጣም አሁን እሺ የሴቶች እንት ቤት እንግባ
ምን እዛ ምን ዳሪ ኖ ከመ ጫፌ እንዳልከኝ እኔም ጫፌ እንዳልከኝ ወላጅ መጣ ማንም ሰው ጫፌ እንዳልከኝ ነገርኩ ጫፌ እንዳልከኝ መልሳ መልስልኝ ናውጣ ከይ እሱ ነው ቢሮ ነው ወዲና ሞኝ ነው እናትዬን ወዲና ሞኝ ነው ናናግሪ ወዲና ሞኝ ዳይሬክተሩ እና እንዲህ ተፈጠረ እልሻለሁ። በጣም ደስ ይላል። ቶሚ ወይ ፎቶ ከተነሳን ግን በጣም ቆይተናል። ምን ችግር አለ? አሁን መነሳት እንችላለን። እሺ ያምራል። በስመ አብ ቆንጆ ነው። ደስ ይላል። አንቺ እንዴት ነው የምናምረው? ቆንጆ ነው ግን ማናት እሷ? የትኛዋ? እቺ ግን ማናት? እንጃ መንገደኛ ትሆናለች። ያው መንገድ ላይ አይደል ያለ ነው። ለዛ ነው። ማናት? የት ላቃት እችላለሁ? መንገደኛ እኮ ነች። እንዴት ነው የማታውቀው? እንደዚህ ያሳመረ ፎቶ አንስታት ገብታብን እኮ ነው። ይሄን መንገድ ሲጀመር እንዴት መረጥክ? ሌላ ጊዜ የምንራመድበት መንገድ አይደል? መንገዳችን የትም አላውቃትም። ከምር ድሮን ክብር አይወድልህም። ጨምላቅ ምንድነው የሚሻለኝ? ቆይ ምንድነው የሚሻለኝ? ምን ያርግ? እንደዚህ ሰው እየፈለጋችሁ ትጣሉ። እንደዚህ በሙስት ለማመዱና ከዛ ወደ ቂሎ ደግሞ እንገባለን። ምን አርጉ ነው የምትዩ? መሽናሽ ወርቅ ለዓል ዲነክ ተት ላይ ወትለውጥ ጨባ ምን አባ እያረክን ያለው? አንተማ ሚስት ብታገባ ሁለታችሁ ቤት ቁጭ ብላችሁ ስትቀባቡ ነው። አቮካዶ ለጤና ቢሰጠው ጥቅም እንትን ለጤና ቢሰጠው ጥቅም ቁጣና ህይወቱን ለውጥ ተን ጨባ እሱ ቢያገኘው ምን ሊሆን ነው እንደዚህ? እስቲ አሁን ደግሞ ቲክቶክ ላይ ያዙልኝ ተነስቶብህ ነው በሽታው። شرموط تدخل بين ቅጥጥን ያልሽው በጣም እናቱ ቅቤሽ ይገማል። ዶክተሮች ምን አሉክ? በቅርቡ ቀዶ ጥገና ካላደረኩኝ ትሞታለህ ተብያለሁ። ለምን አትታከምም ታዲያ? ለመታከሚያ ያስፈልግሃል የተባልኩት ገንዘብ የለኝማ። አይ ይሄ መከረኛ የመታከሚያ ገንዘብ ስንት ተባልክ? 2 ሚሊዮን ብር። ብዙ ነው። አዎ ወንድሜ፣ ይኸው ሞቴን እየተጠባበቅኩኝ ነው። ስትሞትማ ቆሜ አላይም። ችግር የለውም ቁጭ ብለህ ታየኛለህ። ማለቴ ገንዘብ አተክ ስትሞት ማየት አልችልም ነው። ማየትክ አይቀርም። ታዲያ ምን ይደረጋል? ምን ማድረግ ይቻላል? መታከሚያ የሚሆንህን ገንዘብ እኔ እሰጥሃለሁ። አይ ኤፍሬም፣ ኬት ታመጣለህ? መኪናዬንም ሽጬ ቢሆን አሳክምሃለሁ። እውነትህን ነው? ለኔ ብለክ መኪናክን ልሸጥ? አዎ፣ እኔ እናንተ እኮ ማለት እኮ ወንድማማቾች ነን እኮ፣ ጓደኛሞች ነን። እንዴት ነው በገንዘብ እጦት ስትሞት ማየው? እንካ መኪናን ሽጠው። ምንድነው ይሄ? መኪናዬ ላንተስ? እኔ ጀት አለኝ። ፈነዳ። እኔ ያው ተፈቅሬም አላውቅም አፈቅሬም አላውቅም። የሰው ልጅ ነች፣ ትበያለሽ፣ ትጠጫለሽ፣ ያምርሻል። እሱን ደግሞ ያው በገንዘብ ትሄጂበታለሽ። አንተም የዞረብህ እቃም የዞረበት ምን እንደሚሻላችሁ አንተ ታው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ከዚህ በፊት እንደዚህ አድርገህ ታውቃለህ? ትሄዳለህ ማለት ነው። ልምድ አለህ ማለት ነው። በገንዘብ አዎ፣ ምን ችግር አለው? በስመ አብ ወወልድ ወመንፈስ ቅዱስ። ተፈጥሮ ነው፣ ያስጨንቃሻል። ስለዚህ ወንድ ልጅ ፈተናው ብዙ ነው። ወንድ ልጅ ስታገኛት ሴት ጋር ምን አይነት ምላሽ ነው የምታገኘው? ያው እሷ በገንዘብ መሄዳለሁ አልክ። በገንዘብ ማለት ያው ይቅርታ ይደረግልኝና ልክ እንደ ሴተኛ ዳሪዎች ጋር ነው የምትሄደው ማለት ነው። በኢየሱስ እነሱ ጋር ስትሆን ያው አንዳንዴ ከተቃራኒ ጾታ ጋር የምታደርገው የፍቅር ጨዋታ ለሷ ላይ ጥማት ይችላል እና ያንን ነገር እንዴት አየኸው? እኔ ምን አገባኝ?
ምን አስጨነቀኝ? እኔ የምፈልገው ያው ግንኙነቱን ነው አይደለ? ግንኙነቱ ታረክሽ በቃ ስሜትሽን ተጠቀምሽበት ዘና ብለሽ ስላልወደድካ ማነገ አንተ ግዴታ የስሜትህን ብቻ እዛ ጋር ደስታ ፈጸመህ መሄድ ብቻ ነው እንጂ ሌላ ፊሊንግ የለህም ማለት ነው። ምን አገባኝ ያገባኛል አይደል? ምን አስጨነቀኝ? በቃ አንድ ሰው እኮ ከተለያዩ ሴቶች ጋር ነው የምትገናኘው። ሲበላ ሲጠጣ መጀመሪያ ሽንት ቤት ገባና ቆሞ የሚሸናበት አለ እኛ ወንዶቹ የሚሸናበት እሱ ጋር ሽናና ከዛ እናውራ። ከተለያዩ ሴቶች ጋር ነው የምትገናኘው ማለት ነው። ለምን ደንበኛ ታረጋለህ? እሄዳለሁ አልከኝ። ደንበኛ ታረጋታለሽ። በቃ ደንበኛ ከቦረ እኮ ነው። መጀመሪያ ሽንት ቤት ገባና ቆሞ የሚሸናበት አለ እኛ ወንዶቹ የሚሸናበት እሱ ጋር ሽናና ከዛ እናውራ። ኧረ ተው የሚቀያየረው ብልቴ ማለት ነው። ራስ ብልቴ ይቀያየራል። ከለሩ ይቀያየራል። ለምን እንደሚቀያየር እኔ ዛኔ አልገባኝም። እኔን ራሱ ማለት ነው። ግን አመኝም። ይገርም ዛኔ ህመሙ አይሰማኝም። ግልም ይላል ሳይሆን 2 ቀን ቢጫ ከለር ከሆነ ከዛም በኋላ ደግሞ ነጭ ይሆናል። ከዛም በኋላ ደግሞ ቀይ ይሆናል። ለምን እነሱ እሺ ባለስስ ለአንዳንድ ፕሮግራሞችስ እንደ የተለያየ ላይቲንግ ሲፈለግ አታከራዩ? እንደ ሀሳብ ደግሞ መብራትና የሚጠፋባቸው አካባቢዎች እንደ ሶላር አንዳንዴ ቢጠቀሙበት። ለማንኛውም አሁን የገለጽካቸው ምልክቶች በሙሉ የአባላዘር በሽታ ምልክቶች ናቸው። ይሄ ወይ ከንከርክር፣ ባምቡሌ፣ ጨብጥ፣ ቂጥኝ እና የተለያዩ የአባላዘር በሽታ ምልክቶች ናቸው። በተለይ ይሄ ነጭ ነገር ቢጫ ነገር እንደዚህ ከሆኑና በአቅራቢያ ከሆነ የሚገኝ ጤና ጣቢያ ሄደ ታዩ ቶሎ ታከመው። ምክንያቱም ተላላፊ ስለሆነ ለሌሎች ሰዎችም ልታስተላልፍ ትችላለህ። ሌላው ደግሞ ምንድነው ፈጣሪ ሊሰራብህ ከፈለገ አንተ ማን እያየ በአንተ እንትን እንዲማር በሱ ይሰራል። ጸጋ እኮ ሲሰጥ በእንትን ጸጋ የተሰጠው ሰው አይተንም አናውቅም። ይቅር ይበልህ በኢየሱስ ስም። ለማንኛውም እንዲህ እያልክ የሚታለልልህም ሰው ይኖራል። ጸጋው ነው በዚህ ነው የምጠቀመው ይሄ ነው ጸጋዬ ብለህ እኔ ሴቶችን ብቻ ምናምን እንዳታታል እንጂ ሌላው ትርፍ ነው። እግዚአብሔር ግን ይቅር ይበልክ። የዘንድሮ እንትኖች እግዚአብሔር ይቅር ይበላችሁ በኢየሱስ። ምን አይነት ከለር ነው? ቢጫ ይበራል። ኢንፊኒክስ ስልክ ተሰርቆብህ ጣቢያ ከ2 ቀን በኋላ ሄደህ ጉዳዩ ከምን ደረሰ ስትላቸው እስካሁን አልረሳኩም እንዲህ ሲሉ አረማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ ዘኝልኝ አፍቅሬ ዛሬ መጣሁት ይቅርታ ለመጠየቅ ነው። አንድ ጥፋት አጥፍቼ ያኛውን ጥፋት ለመሸፈን ይሄንን ስናገር ለሁላችሁም ነው። ቻሪቲ ላይ ለምትሰሩ ሰዎች በጠቅላላ እርዳታ እንሰጣለን ምናምን እያላችሁ ለምትሰክሱ በመጀመሪያ ደረጃ አላማችሁ ምንድነው? እርዳታ አይደለ? ለእናንተ ክፍያው ደግሞ ምንድነው? ጽድቅ። እሱን ከፈጣሪ ነው የምታገኘው። ቪዲዮ መቅረጹን ምን አመጣው? ካሜራ ጠምደ ሰዎቹ ማሸማቀቅ ለምን አስፈለገ? በመጀመሪያ ደረጃ ቪዲዮውን ቀርጬ ለቅቄ ሰው እንዲማርበት ነው ምናምን ብለህ እንዳሰክሰኝ ነኝ። ጽድቅ ከሆነ ከፈጣሪ ቪዲዮ አይፈልግም። ቪዲዮ ቀርጸክ ደግሞ ከለቀክ ሶሻል ሚዲያ ላይ ጽድቅ ሳይሆን ስፖንሰር ነው የፈለከው። ስፖንሰር እየለቃቀምክ ደግሞ በደሃው ጋቢና መነገድ በጣም ትልቅ ዋጋ ነው የሚያስከፍለው። ይሄንን ለእናንተ አልናገርም። እኔ መርዳት ከሆነ የምትፈልጉት በየሱቁ በየካምፓኒው እየዞራችሁ ብር እየሰበሰባችሁ መስጠት ትችላላችሁ። ቪዲዮ እየቀረጻችሁ እየመጣችሁ እዚህ ለእናንተ ቡትቶ መቀየሪያ እነሱን አትነግዱባቸው። እማትችል ከሆነ አትግባ፣ አትነካካ። እንደዚህ አይነት ነገር በጣም ከባድ ነገር ነው። ባይዞ ሲቀጥል አንሰካከስ። እስቲ ሐቋን እናውራና ስንቶቻችሁ ናችሁ የእርዳታን ፕሮሲጀር በስትክክል የምትከተሉና የምትተገብሩ? ወላ ቲክቶከር ሁን ወላ አርቲስት ሁኚ አንተዋወቅም እንዴ? ሁልሽም 40 60 እና 20 80 አይደል እንዴ የምትሰሩት? ለምን ንገሩኝ ትላላችሁ? ሁላችንም ብንሆን ኃጢአተኛ ነን። አትሰክዝ። ጀርባችን እስኪጎብጥ ድረስ ኃጢአት ተሸክመን ነው የምንዞረው። ጀርባችን ቢገለጥ ቋቁቻችን ለቁጥር ያስቸግራል። እኛ ቪዲዮ ስላልተገኘብን ማስረጃ ስላልተያዘብን ነው። አታስመስሉ በእናታችሁ። እስከ ዛሬ በጽድቅ ስትኖሩ የከረማችሁ ነው የምትመስሉት። የሆነ ሰው ላይ ሆ ብላችሁ ስትነሱ
ያንተ ቪዲዮ አንድ ቀን የወጣ ቀን መደበቂያ ነው የምታጣው። ደግሞ አገኛችኋለሁ ሁላችሁንም። በቃ ይቅርታ ጠየቀሽ ካላስ አትንበጫበጩ እየመጣችሁ በተራ በተራ። አጥፍታለች። እኔ እሷን እየተከራከርኩ ለሷ እየደገፍኩ አይደለም። ልጅቷም እከክነች ጥፋት አጥፍታለች፣ ግን ከሁላችሁም ትሻላለች። ቢያንስ ይቅርታ ጠይቃለች መታኛ ፊት ለፊት። በእርግጠኝነት ደግሞ ከዚህ በኋላ ደግማ አታደርገው። ምክንያቱም እቺ ልጅ በአንዴ በቃ ተቀጣለች። በዚህ ስንት ያልተቀጣችሁ ማስረጃ ያልተገኘባችሁ ሰዎች ስቲል እያደረጋችሁት ያላችሁ ሰዎች አላችሁ። ራሳችሁን አስቡ። ሰው ላይ ዘለ አፍህን ከመክፈት በፊት ሰው ላይ ያለ ሰውን ክፉ አታናግሩ በእናታችሁ። ሁላችንም ማጣተኞች ነን። ውጭ ያላችሁትም ሁኑ አገር ውስጥ ያላችሁትም ራሳችሁ እንደ ንጹህ አትዩ። በቃ ይቅርታ ጠይቃለች አይቺ ልጅ ፍቷት። በቃ ይሁን ንጹህ እኮ ነው የምንመስለው እኮ ሰው ላይ ስንፈርድ ሁላችንም። መጀመሪያ የራሳችንን ጉድፍና ጽዳ ሰው ላይ ከመደራረብ በፊት። ያንተ ሲገኝብህ ደግሞ እንደዚህ ነው የሚደራረቡብህ። በመጨረሻ ደረጃ ቻሪቲ ላይ በቃ እርዳታ ላይ የምትሰሩ ሰዎች እንዳለ አቁሙ። እንደዚህ አይነት ነገር በቃ እረፉ። ከፈጣሪ ጋር ነው የሚያገናኛችሁ። ሲያስጠሉ። ዛሬ ቪዲዮአችን ይሄን ይመስል ነበር። ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ